ተጫወት እሺ ተጫወት ለአንተ ያመጣውልክ ነው ሽሮ አዎ ባለቤቴ በጣም ነው የሚወደው ጥሬ ስጋ ለዛ ነው አዎ ለሱ ነው ያዘጋጀው ይሄ ለሱ ነው አዎ ተጫወት አንተ አመጣልሃለሁ እሺ እሺ እንትና አለኝ እንግዲህ እንትና በቃ ጨነቀኝ ኧረ ጠጣ እሱን ልጠጣ አዎ እሺ ግን እኮ እኔም እንትን ነው ምን በቃ ብሄድ ይሻለኛል እንግዲህ ለምን ይሄ ጥሩ ነው ጠጣ ሽሮውንም አመጣልሃለሁ ብቻውን ነው የምበላው ይሄ አዎ በጣም ነው የሚወደው እውነት በቃ ሽሮውን ተይው በቃ ያሞኩት ቤታን ጂንሱን እበላለሁ ኧረ ለምን አበላ ተይው በቃ እሺ እሱን ይዘህ ሂድ በቃ እሱን ጠጣው እጄ እንውሰዳ አዎ በቃ እሺ በይው እሺ በይ አመሰግናለሁ እሺ ቻው በይው እንዴ ምንድን ነው እጄ ተለጥፎ አረድም እኮ ነው ዝም ምን ነው ማግኔት ነው እንዴ እኔ እንጃ ይሄ ሁሉ ከተማ ነው አዎ ከተማ ውጭ ሀገር እኮ ነው ውጭ ሀገር ሆኖ አዎ ሄዳ አታውቅማ በደንብ ነው ድሮ የሄድከው ኧረ እባክህ እውነት የት ነው የሄድከው ድሮ እናቴ ሱቅ ስትልከኝ ጨው ልገዛ ባለ የእንትን ነው ድሮ ጨው ስንገዛ ራሱ ምን ሰው ውጭ ነው የሚልኩኝ ጨው ውጭ ሀገር እኮ ነው ያልኩህ አዎ እንትን ነው ድሮ እሮጣለሁ ጎበዝ ነበርኩና እናቴ እሺ ጨው ከውጭ ነው የምገዛላት እንጂ የ50 የ20 ሳንቲም ራሱ ኧረ እባክህ እዛ ነው ያወቁ ከተማው ውጭ ያልኩህ እኮ ከግቢ ውጭ አይደለም ምን ሆኖ ነው ልጁ ገባኝ እንትን አይደል ይሄ ፈረንጆች ሀገሩ አዎ እሱ እዛ ነው ጨው ልትገዛ የምትሄደው ሲሮጥ እንግዲህ እኔ ይበራለሁ ኧረ ያንተ ሰው ቆጮ አለ ያለኝ ይሄ እንትኑ እንደዚህ ብሮቹ እሱ በቃ እንደዚህ ነው በረ የምትሄደው አንተ ጥያቄ ነው እንጂ አውቃለሁ ቦታው ኧረ እባክህ ኧረ እንደውም ፈረንጅ ወዳኛ አንዷ እሺ ሽማግሌ ልካሉ ሽማግሌ ላካሉ ኧረ እባክህ እውነት ከዛ እንግዲህ እምቢ አሉ ቤተሰቦቼ ኧረ እውነት እምቢ አሉ ተዋሉኝ